እንግዲህ ሌላው በሁለቱ አገራት ህዝቦች መካከል ያለውን የደስተኝነት ደረጃ ልዩነት የፈጠሩት ለልዩነቱ ምክንያት ናቸው ብለው ከቀረቡት መካከል እንግዲህ አንዱ የፊንላንድ ማህበረሰብ በማህበረሰቡ ላይ ያለው እምነት ወይም ኮሚኒቲ ትረስት ኢን ዘ ኮሚኒቲ የምንለው ነገር ተጠቅሷል። እንደዚሁም በማህበረሰቡ ላይ ብቻ ሳይሆን በመንግስት ላይ ያላቸውም መንግስታዊ አስተዳደር ላይ ያላቸውም እምነት ከፍ ያለ እንደሆነ ማህበረሰብ ድጋፍ ከማህበረሰቡ አገኛለሁ ወይም በማህበረሰብ በኮሚኒቲ በኩል የሚገኘው እርስ በርስ የመደጋገፍ ሁኔታ እንግዲህ ከጀርመን አንጻር ሲታይ በፊንላንድ የተሻለ እንደሆነ ነው። ይህም ደግሞ ለደስተኝነታቸው አስተዋጽኦ እንዳለው ተገልጿል። የፊንላንድ ማህበረሰብ ወይም ሰዎች ከቤተሰባቸው ጋር እንዲሁም ከጓደኞቻቸው ጋር የሚያሳልፏቸው ጊዜያቶች መኖራቸው ራሱ ለደስተኝነታቸው አንዱ ተጠቃሽ ምክንያት ነው። ለምሳሌ በፊንላንድ ሀገር ውስጥ እንደዚህ ቤተሰቦችና የቅርብ ጓደኞች አብረው ጊዜ የሚያሳልፉባቸው የጋራ መታጠቢያ የሳውና እንትኖች በየቦታው አሉ፣ በኮሚኒቲ ውስጥ ይገኛሉ። እንዲሁም ደግሞ እንደ ባህልም ደግሞ በካሪዮኬ የሚባለው ወይም ደግሞ ሰዎች ካሪዮኬ ባርስ ይባላሉ። ሰዎች ሄደው ሙዚቃ የሚፈልጉትን ሙዚቃ ተከፍቶ አብረው የሚዘፍኑበት ሁኔታ ይሄ ልማድ እና ይህንን ማድረግ የሚችሉባቸው የካሪዮኬ ባር ወይም እነዚህ ቦታዎች በጣም በርካታ ናቸው በፊንላንድ ውስጥ ማለት ነው፣ ከጀርመን አንጻር ሲታይ ማለት። ይሄ እንግዲህ ሰዎች በጋራ የተሻለ ጊዜ እንዲያሳልፉና ይህም ደግሞ ለደስተኝነታቸው የበለጠ አስተዋጽኦ ማድረጉን ተጠቃሽ ከሆኑት መካከል ነው። ሌላው ግን በሁለቱ ሀገራት መካከል ያለውን የደስተኝነት መጠን ልዩነት ወይም ደረጃ ልዩነት የፈጠረው የትምህርት ስርዓታቸው እንደሆነም ተጠቅሷል። በተለይ በፊንላንድ ውስጥ ያለው የትምህርት ስርዓት ኢኳሊቲ ወይም ደግሞ በሰዎች መካከል ያለውን የእኩልነትን በጣም ፕሮሞት የሚያደርግ እኩልነት እንዲኖር እንዲሰፍን የሚያደርግ የትምህርት ስርዓት እንዳላቸው ነው የተገለጸው። እንደውም አንድ ያስደነቀኝና ለየት ሆኖ ያገኘሁት ምንድነው፣ ለምሳሌ ተማሪዎች በአንድ አካባቢ የሚኖሩ ተማሪዎች ለ9 ዓመታት በአንድ ትምህርት ቤት ውስጥ ነው የሚያድጉት፣ አብረው የሚያሳልፉት ማለት ለ9 ዓመታት። ያ ደግሞ በትምህርት ቤቶች ውስጥ አብረው ነው የሚመገቡት፣ መማር ብቻ ሳይሆን አብረው ነው የሚመገቡት፣ አብረው ብዙ ጊዜ ያሳልፋሉ። ይሄ ስትሮንግ የሆነ ወይም ጠንካራ የሆነ ማህበረሰባዊ ትስስርና ግንኙነትን እንዲያዳብሩ አድርጓቸዋል። እንግዲህ ከጀርመን የትምህርት ስርዓት አንጻር እንግዲህ የፊንላንዱ የተሻለ በሰዎች መካከል ያለውን ትስስርና እኩልነት የበለጠ የሚያዳብር እንደሆነ ተገልጿል። ይህም እንግዲህ ለደስተኝነታቸው ምክንያት እንደሆነ ቀርቧል። ከዛ አንጻር በጀርመን ያለውን ሁኔታ ስንመለከት ደግሞ ጀርመን ያው መግቢያው ላይ እንደተጠቀሰው በዚህ የዓለም አቀፍ የደስተኝነት መስፈርት ወይም ወርልድ ሃፒነስ ኢንዴክስ መሰረት 22ኛ ደረጃ ላይ እንደተቀመጠች ነው። ይህ እንግዲህ አጠቃላይ የሀገሪቷን አማካኝ ስንወስድ ነው። በተለይ ደግሞ በወጣቶቹ ላይ ከማህበረሰብ ውስጥ የወጣቱን ክፍል ብቻ ደግሞ ወስዶ የሚያየው ደረጃ ግን ከዛም ያነሰው ነው የተገኘው። ስለዚህ በወጣቶች መካከል ባለው የደስተኝነት መጠን ደግሞ ጀርመን 47ኛ ደረጃ ላይ ነው የተቀመጠችው ማለት ነው። ይሄ እንግዲህ ከአጠቃላይ የጀርመን ማህበረሰብ ደግሞ ወጣቱ በተለይ ደግሞ የበለጠ ደስተኛ እንዳልሆነ የሚያሳይ ነው። እና ለምንድን ነው ወጣቱ ደስተኛ ያልሆነው የሚለውን ነገር ለመፈተሽ ተሞክሯል። እና ከተጠቀሱት ነገሮች መካከል እንግዲህ አንዱ የትምህርት ቤት ውስጥ ከትምህርት ስርዓቱ ጋር ተያይዞ ያለው ስትረስ ወይም ጫና የሚፈጠርባቸው ጫና አንዱ ምክንያት እንደሆነ ይጠቀሳል። እንዲሁም ደግሞ በሌሎችም ዓለማት እንደሚታየው በቡሊንግ በልጆች መካከል ቡሊንግ ልጆች እርስ በርሳቸው አንዱ አንዱን ለማጥቃት አንዱ አንዱን ላይ የተለያዩ ያልተገባው ነገሮችን በማድረግ የልጆችን ስሜትና ሞራል የሚጎዳ ነገሮችን ማድረግ፣ እነዚህ ነገሮች እንግዲህ ከፊንላንድ አንጻር በጀርመን ማህበረሰብ ውስጥ የበለጠ የሚታዩ መሆናቸው እንግዲህ ለዚህ ለደስተኝነት ደረጃቸው መቀነስ አስተዋጽኦ እንዳለው ተጠቁሟል።
እንዲሁም ደግሞ ከቤተሰቦቻቸው ጋር የሚኖር ኮንፍሊክት ወይም ደግሞ ግጭት እሱም እንደ አንድ ተጠቃሽ ነው። ሌላው ደግሞ ዲስክሪሚኔሽን ወይም ማግለል፣ አንዱ ለደስተኝነቱ ዝቅተኛ መሆን በጀርመን ማህበረሰብ ውስጥ ለሚገኙ ወጣቶች ደስተኛ ለመሆን እንደ ምክንያት ከቀረቡት የተለያዩ ምክንያቶች ውስጥ አንዱ ነው። ሌላው አሁንም እዚህ ዶክመንተሪ ላይ እንግዲህ በጣም ኢንትረስቲንግ ሆኖ ያገኘሁት እንግዲህ ከሶሻል ሚዲያ ጋር ተያይዞ የቀረበው መረጃ ነው። እንግዲህ ሶሻል ሚዲያ መጠቀም የተለያዩ ያልተገቡ ተጽዕኖዎችን እንደሚያስከትል አጠቃላይ ግንዛቤው ቢኖርም እንኳን ግን ይህንን በተመለከተ የተለያዩ ሰዎች የተለያየ አመለካከትና እምነት አላቸው። በዚህ ዶክመንተሪ ላይ በቃ የቀረበው መረጃ እንደሚያመለክተው ግን ሶሻል ሚዲያን አብዝቶ መጠቀም ለደስተኝነት ወይም ደስተኝነታችን ላይ ከፍተኛ የሆነ ተጽዕኖ እንደሚያሳድር ይጠቅሳል። በተለይ ሶሻል ሚዲያን በቀን ውስጥ ከ3 ሰዓት በላይ መጠቀም ተነሳሽነት ለስራ የሚኖረንን ለስራ ለትምህርት የተለያዩ ነገሮችን ለማድረግ የሚኖረን ተነሳሽነትን በጣም ዝቅ እንደሚያደርግ እንዲሁም ደግሞ ኢንሶምኒያ የተባለውን የጤና ችግር ጋር ተያይዞም ደግሞ የበለጠ ተጋላጭ እንደሚሆኑ ያመለክታል ማለት ነውና እንግዲህ ሶሻል ሚዲያን በአግባቡ መጠቀም እንደ ማህበረሰብ የሚኖረው ጠቀሜታ እንዳለ ሆኖ ደግሞ እያንዳንዱ ግለሰብም ደግሞ ሶሻል ሚዲያ ላይ የሚያጠፋው ጊዜና ከዛ ጋር ተያይዞ የሚኖረው ተጽዕኖ ከበጎ ይልቅ አሉታዊ እንደሆነ መረጃዎቹ ያሳያሉ ማለት ነውና እነዚህ ነጥቦች ከደስተኝነት ጋር የሚኖራቸው ትስስር በጣም ጠንካራ እንደሆነና አንዳንዶቹ ከላይ የተጠቀሱት በተፈጥሮ አካባቢ ጊዜ ማሳለፍ የመሰሉትን ነገሮች ለደስታ አዎንታዊ የሆነ ተጽዕኖ እንዳላቸውላ ደግሞ እንደዚህ አይነት ሶሻል ሚዲያ ላይ ደግሞ የበለጠ ጊዜ ማሳለፍ ደግሞ ደስተኝነትን በመቀነስና ተነሳሽነታችንን በመሸርሸር ደስተኝነታችንን የሚቀንሱ እንደሆኑ በዚሁ በሚዲያ ዘገባው ላይ ተጠቅሷል።